ሁሉ ጊዜ መስራት ስትጀምሪና ራስሽን ለመለወጥ ራስሽን ለማሻሻል ስትሞክሪ ያስደነግጣቸዋል እና የመጀመሪያ ስራቸው የሚሆነው ስራሽ መጥፎ እንደሆነና ይሄን ስራ እንዳሰሪው ብለው አንቺን ስራሽን ለማስቆም ይሞክራሉ። አንቺ ግን ስራሽ ልክ እንደሆነና ማንንም እንደማይጎዳ ካወቅሽ በራስሽ የምትተማመኝ አይነት ሴት ከሆንሽ ያን ስራ ትቀጥያለሽ። ከዛ ምክራቸው ወደ ስድብ ይቀየርብሻል። ይሰድብሻል፣ ዛቻ ሁላ ይደርስብሻል። እንደውም አንዳንዴማ ጭራሽ ባላረግሽው ነገር ባልተገበርሽው ነገር ባልተገኘሽበት ነገር ስምሽን ለማጥፋት ይሞክራሉ። ሰዎች ሁሉ አንቺን እንዲጠሉሽ ለማድረግ ይሞክራሉ። ይሄ ሁላ ግን አንቺ ሰርተሽ ራስሽን ለመለወጥ ስለሞከርሽ እንጂ ምንም እነሱን የሚጎዳ ተግባር አድርገሽ አይደለም። ምንም እነሱን የሚነካ ስራ ሰርተሻል። በቃ ራስሽን ለመለወጥና ህይወትሽን ለማሻሻል ስለሞከርሽ ብቻ። ምክንያቱም ያንቺ መብለጥ ለነሱ የብልጫት ይሰጣቸዋል። እነሱ አንቺ ከፍ እያልሽ እነሱ ዝቅ እያሉ ስለሚሄዱ የበለጠ ስለተገኘሽ ያስቀናቸዋል፣ ያስደብራቸዋል እና ብዙ ነገሮችን ይናገሩሻል። ለጆሮ የሚደብር በጣም የሚከብድ እስከ መጨረሻ ድረስ ይጓዛሉ። አንቺን ለማስቆም የማይገቡበት የማይሄዱበት መንገድ የለም። ለምን? ስለሰራሽ፣ ትንሽ ለውጥ ስለሞከርሽ። ብዙ ቻሌንጆች ይገጥምሻል። ምንም ሳታረጊ መስራት ስለጀመርሽ ብቻ ማለት ነው። ከዛን አንድ ቀን የሁሉንም ወሬ፣ የሁሉንም አፍ፣ የሁሉንም ስንቱን ነገር ጠንካራ ሆነሽ ችለሽ ከሳለፍሽ በኋላ እና ምትፈልጊ ደረጃ ላይ ስትደርሺ ያኔ ሲሰድቡሽ፣ ያንቋሽሹሽ፣ ብዙ ነገር ሲልሽ የነበረ ሁሉ መልካቸውን ቀይረው ጠንካራ ሴት፣ የኛ ጀግና ሴት፣ ኮራንብሽ ይሉሻል።